ብልጽግናዎች ይዘውን እንዲጠፉ አንፈቅድም። ሀገራችን ህዝባችን ነው፣ ዝም አንላቸውም። አቶ ጀዋር መሐመድ በኢትዮጵያ ፖለቲካ ውስጥ ጉልህ ስፍራ ካላቸው ፖለቲከኞች መካከል ጀዋር መሐመድ አንዱ ነው። ለዓመታት ያህል በኦሮሚያ የነበሩ ትግሎችን እንዲሁም ተቃውሞችን ከጀርባም ሆነ ከፊት ሆኖ በማስተባበርና በመምራት ግንባር ቀደም ነው ሰላማዊ ትግልን እንደ ስልት የያዘው ጀዋር ጠቅላይ ሚኒስትር አብይ አህመድ ያመጣውን ህዝባዊ ተቃውሞ በመምራት ስሙ ይጠቀሳል። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ወደ ኢትዮጵያ ተመልሶ ስርዓቱን በቅርብ ርቀት በሰላ ሲተች ቆይቶ ነበር። ድምፃዊ ሃጫሉ ሁንዴሳ ግድያን ተከትሎ በተነሳው ግርግር ሳቢያ ከተገደለ ፖሊስ ጋር በተያያዘ ክስ ተመስርቶባቸው የነበረው ጀዋር መሐመድ ከአንድ ዓመት ከ6 ወር በላይ አሳልፏል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ አመራሩ ጀዋር ከትውልዱ አንስቶ በፖለቲካዊ ህይወቱ የተጓዘበትን ህይወቱን የሚያጠነጥናል ጸጸትም የተሰኘው መጽሐፉን ታህሳስ 10 ቀን 2017 ዓ.ም በኬንያ መዲና ናይሮቢ አስመርቋል። ቢቢሲ 2024 ታህሳስ 19 ቀን ጀዋር መሐመድን ባረገለት ቃለ መጠይቅም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንዲመጡ ብዙ በጎ ነገሮችን በንግግርም በተግባርም ታይቶ ነበር። ብዙም ሳይቆይ ትግራይ ጦርነት ከተከሰተ በኋላ አሁንም በኦሮሚያ እንዲሁም በአማራ ክልሎች ግጭቶች እንደቀጠሉ ነው። ረሃብ፣ መፈናቀል እንዲሁም የከተማ ኑሮ ውድነት የሀገሪቱ ገጽታ ሆኗል። በአንተ እምነት ኢትዮጵያ መስመር ስታ እዚህ ውስጥ የገባችው የት ጋር ነው የሚል ጥያቄ አንስቶልን ነበር። ጀዋር ለዚህ መልሱም አብይ ከመጀመሪያው መስመር ላይ አልነበረም። መጀመሪያ አካባቢ እኛ ከውሃቶች ጋር እንደረደር ነበር። ስልጣን እንደሚለቁ ማዕከላዊ ስልጣን እንደሚለቁ ስምምነትም ላይ ከደረስን በኋላ ስልጣን ከለቀቁ በኋላ ምን ይሁን የሚለው ሲመጣ የአብይ ስም በመምጣቱ አነጋጋሪ ነበር። ያኔ ለኔ ግልጽ ነበር። ኢትዮጵያ ከኢህአዴግ አንድ ፓርቲ አገዛዝ ወደ መድብለ ፓርቲ ወይም ዲሞክራሲያዊ ስርዓት መሄድ መሻገር ነበረባት። ወደ ግጭት የሚያደርስ ያለው ብቸኛ አማራጭ ምርሱ ብቻ ነበር። ገና ስልጣን ሳይዝ ገና ስሙ ሳይታወቅ ለኔ ከርሱ ጋር በነበረኝ ውይይት የዲሞክራሲ ስርዓት የመገንባት ፍላጎት እንደሌለው ግልጽ ነበር። አምባገነናዊ ስርዓትን ከአንድ ፓርቲ ወደ አንድ ግለሰብ የማሻገር ህልም እንዳለው ለኔ ግልጽ ነበር። ለዚያ ነው የተቃወምኩት። በወቅቱ ግን ሰው የሚያየው ነገር የለውጡ ስሜቱ ያኔ ነው። ህወሓት ብቻ ትጥፋ እንጂ ማንም ይምጣ የሚለው ስሜትን በጣም ጠንካራ ስለነበረ እኔ ሰው ማሳመን አልቻልኩም። መጀመሪያ ወዴዶች ቀጥሎ ህዝቡ ማሳመን አልቻልኩም። በዚህ ምክንያት አቁምኩት እንጂ ለኔ በጣም ግልጽ ነበር። ከዛ በኋላ የመጀመሪያው አንድ ዓመት ሲደረግ የነበረውን ሳይው ተወያይተን ይህንን ሽግግር እንምራ የሚለው ሲመጣም እኔ አሻግራቸዋለሁ ማለት የጋራ ፍኖተ ካርታ ይምጣ ሲባል አያስፈልግም የሚል ምላሽም ተሰማ። በጎም በሚታይበት ወቅት ራሱ በውስጡ ወደ ዲሞክራሲ የሚያሻግረው ሀዲድ ተስቶ ነበር። መጨረሻ ላይ የለየለትም ወደ ምርጫ ሲገባ ተፎካካሪ ይሆናል ተብሎ የሚታሰቡ ኃይሎች ወደ መምጣት ጉዞ ሲያደርጉ እነሱን ወደ መምታት ሲገባ ነው ሰው የነቀው እንጂ ከጀምሩም አብይ ኢትዮጵያ ወደ ዲሞክራሲ የማሻገር ፍላጎትን ፈጽሞ ኖሮት አያውቅም የሚል ነበር። ቢቢሲ አክሎም በሀገሪቱ በአማራና ኦሮሚያ ክልሎች ጦርነቶች እንደቀጠሉ ናቸው። በትግራይ ክልልም ግጭቱ በዘላቂነት የማቆም የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ አልሆነም። አሁንም ወደ ዲሞክራሲ የመመለስ ሀገሪቱን ወደ መስመር የመመለስ እድል አለ ብለህ ታምናለህ ወይ ለሚለው ጀዋር መሐመድ ቢጠብም እድል አለ፣ ግን እስካሁንና አብይ በያዙት አመለካከትና ትምክህተኝነት ወደ ትክክለኛው መስመር መመለስ የሚችሉ አይመስለኝም። ምክንያቱም ኢትዮጵያን አይረዷትም። ኢትዮጵያን ብቻ ሳይሆን ብሔረሰቦች ያሉበትን መልቲ ኤትኒክ የሆነን አገር አሁን ባለው ዓለም ተጨባጭ ሁኔታና ኢትዮጵያ ባለችበት ተጨባጭ ሁኔታ አይረዱም። ለመረዳትም ፍላጎት የላቸውም። ኢትዮጵያ ውስጥ አንድ የብልጽግና ደሴት የሚባል ተፈጥሯል። አብይ እና እርሱ አካባቢ ያሉ ሰዎች ብቻ የሚንሸራሸሩበት፣ ሌላው ህዝብ ፈጽሞ ያገለለ የሌላውን ህዝብ አናናር የማይረዳ ነው። በቅርቡም አዲስ አበባ የሆነ ነገር ፌስቡክ ላይ ጽፌ ነበር። ህዝቡ ጠውልጓል፣ እነርሱ ደንዝዘዋል የሚል እውነቴን ነበር። ህዝቡ ተወዛውሬቸው ነበር። ከተማ ውስጥም ቀንም ማታም እየዞርኩ ህዝቡን አየው ነበር። ከዚያም ደግሞ ቱባ ሚኒስትሮችን አገኘዋቸው። ስለ ኢኮኖሚ ስታወራ ኢኮኖሚማ እንደዚህ አድጎ ያቅም ይልዋል። በየቤቱ ማርና ወተት በቧንቧ የሚፈስ ነው የሚያስመስሉት። ስለ ጦርነት ስታወራ አማራ ክልል እነሱኮ ተከፋፍለዋል፣ እየጠፉ ነው። ኦሮሚያ ክልል ምንም ችግር የለውም። ትግራይ የራሳቸው ጉዳይ ያምኑታል። ደግሞ ጠቅላይ ሚኒስትሩ ማለቱ ነው። ራሳቸውን ውሸት ያምኑታል። እነርሱ በያዙት አመለካከት ወደ መስመር መመለስ አንችልም። ዝም ብለን ደግሞ አንመለከትም። ሀገራችን ነው፣ ህዝባችን ያለንበት ነው፣ እድሜያችንን ያጠፋንበት ነው። we are not going to let them take us down። ብልጽግናዎች ይዘውን እንዲጠፉ አንፈቅድላቸውም። ራሳቸው ብቻ ሳይሆን አገር ይዘው ሊወድቁ ነው። እኛ ኢትዮጵያውያን ህዝቦቻችን
ወደ መንገድ መመለስ እንችላለን። አዎ መመለስም እንችላለን። እነሱ ግን ይመልሱናል ብለን የምንጠብቅ ከሆነ ባለፉት 6 ዓመታት አገሪቷን ከከተቱባት መከራ ወደ ባሰ ይዘው ነው እየሄዱ ያሉት ሲል መልሷል ጀዋር። ቢቢሲ መንግስት በተደጋጋሚ ከታጣቂዎች ጋር ለሚደረገው የሰላም ድርድርና ውይይት ዝግጁ መሆኑን ሲናገር ይደመጣል። ታጣቂዎች ስለ ሰላም ዝግጁ መሆናቸውን የተናገሩባቸው አጋጣሚዎች አሉ። ነገር ግን የሚታሰበው ሰላም እስካሁን ድረስ ሊመጣ አልቻለም። ለዚህ ምክንያቱ ምንድነው ትላለህ? ጀዋርም መንግስት የችርቻሮ ሰላም ነው የሚፈልገው። ይህንን አማጺ በዚህ ጋር በገንዘብ በሌላ ጋር ደግሞ ደልሎ ለማምጣት ነው አላማው። ኦሮሚያና አማራ ክልሎች ወይም ትግራይ ክልል የዛሬ 5 ዓመት እኮ አማጺ አልነበረም። ምንድነው ወደ አመጽ ያመራው? ጎንደር ውስጥ ወለጋ ውስጥ አማጺ ሳይመጣ እኮ ልብ የሸፈተው አዲስ አበባ ነው። የፖለቲካ አለመስማማት የነበረው የፖለቲካ ልዩነት በጠረጴዛ ዙሪያ ለመፍታት ፍላጎት ከመጣና የፖለቲካ ምህዳሩ በመዝጋት የግለሰብ አምባገነናዊ ስርዓት ለመመለስ አብይ በመወሰኑ ነው። አገሪቱ እምብርቷና ከተማ ላይ ሊፈታ የሚገባው ልዩነት ነው ወደ ጫካ ለመግባት ምክንያት ነው። እኛ ያለን ያለነው አጠቃላይ ሰላም፣ አጠቃላይ የፖለቲካ ሴትልመንት ወደ ጦርነት ያስገቡንን የፖለቲካ ልዩነት በጠረጴዛ ዙሪያ በድርድርና በንግግር መፈታት አለባቸው ነው። እነርሱ ይህንን አይፈልጉም። በዚህ ጋር ቄሱን ሼኩን ልከው፣ በዚህ ጋር ደግሞ ነጋዴውን ገንዘብ አስይዘው ልከው ሊያመጡ ነው የሚፈልጉት። ይመጣሉ የተወሰኑ ወታደሮችም። እኛም እኮ ሞክረናል። ከአባገዶች ጋር ሆነን ከግማሽ በላይ የሆኑ የኦነግ ጦርን ይዘን መተናል። የፖለቲካ ምህዳሩ ጠቦ በመቀጠሉና ዋና የግጭቱ መንስኤ የሆነውን ጉዳይ ለመፍታት ፈቃደኛ ባለመሆናቸው ነው። ከዚያ ወዲህ እጥፍ ተስፋፍተው ዛሬ በአማራና ኦሮሚያ ክልሎች ውስጥ መንግስት ካለው ጦር በላይ የሚንቀሳቀሱበት ሁኔታ ያለው። ስለዚህ እኛ ሰላም እያልን ያለነው የምላስ ሰላም ሲሆን ስር ነቀል የፖለቲካ ልዩነቶችን ከጫካው ከጠመንጃ አፈሙዝ ወደ ጠረጴዛ ላይ የሚመጣ ሰላም ነው እያልን ያለነው።